ማስጠንቀቂያ ሰጥቼ መጣሁ። አለበለዚያ ቪዲዮ ስትከፍቱ ቤተሰቦቻችሁ መተው ወሬያችሁን ከአይምሯችሁ ጥፍት ያደርጋሉ። ዛሬ መጥቻለሁ፣ ተከስቻለሁ። እንዴት ናችሁ? ደህና ናችሁ? በዚህ አጋጣሚ ውዶቼ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ቻናሌን እያደረጋችሁ እመጣለሁ። እንደዚህ ሰላም እላችኋለሁ፣ አዝናናችኋለሁ፣ እንጫወታለን፣ አንዳንድ ነገር እንላለን። ይኸውላችሁ ሶፋዬ ይሄ የሆነች አሪፍ ደግ ሴትዮ ልትሸጥ ስትል አየሁትና እዚህ ሀገር ይሸጣል እንትን ላይ ፌስቡክ ምናምን ላይ አሮጌ ነገር ይሸጥ ነበር ድሮ፣ አሁንም አለ። ከዛ ልግዛሽ ስላት በነፃ ውሰጁ አለችኝ። በነፃ ወሰድኩት። ግን ማስጫኛው ወደ 300 ፓውንድ ነው የፈጀው። ማስጫኛው ብቻ ሄዱ ለማምጣት ማለት ነው። ውድ ነው አሁንም እና አዲስ አይደለም። እንደዚህ የሚሰጥ አለ። ደስ ይላል እንደዚህ አይነት ነገር ሲኖር ማለት ነው። ዛሬ ያው እስከ ነፍሴ ተከስቻለሁ። በቃ እኔ እንደዚህ ነው የምፈልገው። ገብቷችኋል? አስተያየት ምናምን እንዳሰጡ። ይሄ ራሴን ሆኜ ነው የምመጣው። እንደዚህ ስትመጡ ጥሩ ነው። ትልቁ ችግር ራሱ በእኛ ዜጋ ላይ የራሳችን ዜጋ የሆናችሁ በተለይ ኢትዮጵያዊ ከሆናችሁ በብዛት ይህንን ነው መልካችን የሚመስለውና አስተያየት አትስጡ ግዴታ። አንዳንዱ ቅንድቡን ምናምን መቀንደብ የሚወዳለ ምናምን እሱ መብታችሁ ነው። የእናንተ መብታችሁ ነው። ሁሉም በሚፈልገው መስሎ መምጣት መብቱ ነው እና በእኛ ዜጋ ላይ የራሳችን ዜጋ ተጽዕኖ እንዲፈጥር አንፈልግም ማለት ነው። ተጽዕኖ መፍጠር የለባችሁም። ሌላው ዜጋ ቢፈጥርብን ተጽዕኖ በቂ ነው። ይህን በመምሰላችን በዓለም ላይ መልካችን ችግር አለው። ትልቅ ችግር ተጽዕኖ እያመጣብናል። ብሄርንበት ተቀባይነት የለንም። ጎናችሁ ሌላ ሰው ከሌለ ወይ ፈርጠም ያለ ነገር ከሌለ ተቀባይነት በዓለም ላይ የላችሁም። መልካችሁ ተቀባይነትን ያሳጣችኋል። ምን እንደምስሉ በተለይ ጥቁር ከሆናችሁ ማለት ነው። ፀየም ካላችሁ ጠቆር ካላችሁ በዓለም ላይ የትም ሀገር ይሁን አረብ ሀገር፣ ፈረንጅ ሀገር፣ ህንዳ የትም ብትሄዱ ይሄ መልካችሁ ተጽዕኖ ያመጣል። ችግር አለው። እኔ ስላጋጠመኝ ድሮ ያጋጠመኝ ነው። እንደምታውቁት ያው የውጭ ሀገር ዜጋ ስታገቡ መጀመሪያ በተለይ እንደኔ አይነት ውጪ ይሄ የተማራችሁ አሜሪካ ምናምን ያላችሁ ምናምን ሳይሆን በተለይ ኢትዮጵያ ሆናችሁ ምንም ነገር ሳታውቁ የውጭ ሀገር ዜጋ የምታገቡ አላችሁ። አረብ ሀገር ሆናችሁ የውጭ ሀገር ዜጋ የምታገቡ አላችሁ። ከዛ በኋላ የሚያጋጥሟችሁን ፕሮሰሶች እናንተ ታውቃላችሁ። በምትመስሉት መልክ ብቻ ተቀባይነት የማይሰጧችሁ ሰዎች አሉ። ገና ስለምትመስሉ ምንም ነገር በጣም ሰውን ለማስደመም እንደዚህ አይነት መልክ ካላችሁ ሰውን ተቀባይነት እንዲኖራችሁ በውጭው ዓለም በጣም ተጨንቃችሁ ነው መምጣት ያለባችሁ። ቪዲዮአችሁ ራሱ የሚታየው ወይ በጣም ሂማን ሄር አድርጋችሁ አይታችሁ እንደሆነ የውጭ ጥቁሮች አፍሪካኖች ምናምን በጣም ይጨናነቃሉ። ቪዲዮአቸው ከመጠን በላይ እንትን ነው። በጣም ይዘንጣሉ። በጣም ኳሊቲ ልብስ ለብሰው ምናምን ትላልቅ ነገር ምናምን ሲያሳዩ በጣም ነው ቪዲዮአቸው የሚታየው። ለምን መልካቸው አትራክት አያደርግም ለሌላው ዜጋ ማለት ነው። እንኳን ሌላው ዜጋ ለራሳቸው ዜጋ ማለት ነው። ስለዚህ ተቀባይነት ግዴታ ራሳችን በማህበረሰቦቻችን ዘንድ ተቀባይ እንደምንመስለው ተቀባይ መሆን መቻል አለብን ማለት ነው። በእርግጥ ለራሳችሁ ደስ የሚላችሁን ነገር ታደርጋላችሁ፣ ግን ለሰው ብላችሁ ግን እንትና የምታደርጉት ነገር ከባድ ነው። ስለዚህ በራሳችን ማህበረሰብ ተቀባይነት እንዲኖረን ራሳችንን መስለን ስንመጣ አስተያየት የምትሰጡ ሰዎች ካላችሁ እናንተ ሌሎች ዜጎች መሆን አለባችሁ እንጂ አፍሪካዊኖች አይደላችሁም ማለት ነው። ስለዚህ ራሳችሁ መስላችሁ ነው። እኔ ያጋጠመኝ ድሮ ቆይቷል። በእርግጥ ከነጮች ጋር ሲሄድ ራሴን መስዬ ነበር። ወጣትም እያለሁ የሚሄደው በብዛት አልጨነቅም። ተፈጥሮ የሆነው ድሮም ሆኖ መልክ አለ፣ ፀጉር አለ፣ ሁሉ ነገር አለ። ምንም ችግር ደህና ነኝ። በኢትዮጵያኖች ተቀባይነት አለኝ። በውጭ ዓለሙ ግን ነጭ እስካልሆናችሁ ድረስ በሌላው ዓለም ከለራችሁ ነጣ ካላለ ተቀባይነት የላችሁ። ከውጭ ዜጎች ጋር ሄድ ነበር ሱቅ ምናምን እንደዚህ ሲሄድ በቃ ራሴን መስዬ ነው። ብዙም ስልጣኔ ስለሌለኝ ራሴን መስዬ ሱቅ እንሂድ ብለው ነጮቹ ሴቶቹ ጠርተውኝ አብረን ሱቅ አረብ ሀገር ነበርኩኝና እንሄዳለን እና ብዙም ለሰው ለማስደመም እና ለማስደንገጥ የማደርገው ጥረት የለም። በውድ ነገሮች አላቅም፣ ስለማላቅም አላረጋቸውም። ዝም ብዬ ረከስ ባለ ነገር ፀጉሬንም ዝም ብዬ እንደዚህ። ግን አረቦቹ እየተከታተሉ ሰራተኛቸው ነሽ ወይ ይሉኛል። የፈረንጆቹ እነሱ እንደ ጓደኛ አድርገው ነው ይዘውኝ የሚሄዱት ሱቅ
ሱቅ ስንሄድ አንቺ ነሽ እነሱ ጋር የምትሰሪው የምትሸቂው አንቺ ነሽ ሸቃለዋ ምናምን ይሉኛል። እኔ እኮ ፈረንጅ አግብቻለሁ ማለት ያው የሚያስደምም ነገር ውድ የሆነ ነገር የለኝም። ግን ጥቁር ስትሆኑ ግዴታ ይሄንን ማንነታችሁን ለመደበቅ ውድ ነገር ይዛችሁ መታየት አለባችሁ። ተቀባይነት የላችሁ። ግን የሌላ ዜጋ ከሆነ አሁን ለምሳሌ ሌላ ዜጋ ነጣ ያለ ወይ አረ ወይ ፈረንጅ ወይ ሌላ ዜጋ አሁን ኢትዮጵያ ውስጥ እንኳን ሲሄዱ አይታችሁ እንደሆነ ነጠላቸውን አድርገው አንዳንድ ጊዜ በረባሶ ራሱ አድርገው የሚሄዱ ነጮች አሉ። ተቀባይነት አላቸው። አስባችሁታል? ሀበሻ በረባሶ አድርጎ ኢትዮጵያ ሱቅ ውስጥ ሲገባ ተቀባይነት ሲኖረው በራሱ ሀገር ተቀባይነት አይኖረውም። በረባሶ ብቻ ካረገ እና ኮንጎ ጫማ አድርጋችሁ ሄዳችሁ እስኪ ሱቅ ውስጥ ያስተናግዷችሁ። በሌላው ዓለም ጥቁር ከሆናችሁ የትኛውም ሱቅ ራሱ ብትሄዱ ራሳችሁን ኳሊቲያችሁን ካልጠበቃችሁ ጥቁር ከሆናችሁ አሁን እንደውም እየተሻሻሉ መጥቷል። ድሮ በጣም ይደነግጣሉ ሲያዋችሁ፣ አንዳንድ ቦታ በተለይ ይደነግጣሉ። የትም ሀገር ነው ይሄ እኮ ነጮችን ምናምን ሳይሆን ማንኛውንም ዓለም ጠቆር ካላችሁ በተለይ እኛ ኢትዮጵያኖች ላይ ችግር አለ፣ የሚገን ነገር አለ። ስለዚህ እናንተ ራሳችሁን ትንበሉና ሲሄድ በሄድኩበት ሁሉ ተከትልኳቸው እኔ ኩት 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 እያልኩ ነጮቹ ጋር ነኝ። በቃ ዝም ብዬ ወይ ነጠላዬን አንገቴ ላይ እንደዚህ ጣል ጣል አድርጌ እነሱ ይገዛዛሉ ይሄዳሉ። እነሱም እኮ ምንም ነጮቹ ምንም የሚያደርጉት ጥረት የለም። አብረን በግሩፕ ሆነን 5 ሴቶች ከሆኑ 5 ሴቶች ሆነን ብንወጣ እነሱ የሆነ የአገር ልብስ ስካርፍ ምናምን እንደዚህ እዚህ ላይ አድርገው፣ እኔ ግን እንደነሱ አርጌ በእነሱ ስታይል ለብሼ ከወጣሁኝ አረቦቹ እየተከተሉ ወጣ። ህጻናቶቹ ራሱ ቆይቷል፣ ሄድሮ ነው እየተከተሉ አንቺ እነሱ ጋር ነው የምትሰሪው ሸቃላቸው ነሽ ምናምን እያሉ በቃ ያስጨንቆኛል። ራሱ ሱቅ ራሱ ስንሄድ እነሱ ነው እንጂ የሚያስተናግዱት እኔን ዞር ብሎ የሚያየኝ ሰው የለም። እና ከዛ የተነሳ ብዙ ልምምድ ስላለኝ አሁን የሚያሸማቅቁኝ ሰዎች በኔ ህይወት ውስጥ ቦታ የላቸው፣ በእናንተም ህይወት ውስጥ ቦታ እንዳይኖራቸው ማለት ነው። ግን ለራሳችሁ ብላችሁ የምትዘንጡ ሰዎች ዘንጡ፣ ለራሳችሁ የምታምሩ ሰዎች መሩ፣ በእድሜያችሁ መዝናናት የምትፈልጉ ሰዎች ተዝናኑ። ግን በሌላው ሰው ላይ ተቀባይ አድርጉ። ሌላው ማንኛውንም ዜጋ የራሳችሁን በተለይ ጥቁሮችን ተቀባይ አድርጉ። እና እኔ ብዙ ማወያያችሁ ውጪ ስለ ላውራችሁ ብዬ ነው። ትንሽ እንደ ራሴ ሰው ሆነ እዚህ ጋር ሳውራችሁ ልክ ቁጭ ብሎ እዚህ ጋር ጓደኞቼ ጠቃሚ የሚሆኑ ነገሮችን አስተምራችኋለሁ። ይሄ በተለይ እንደ ድንገት ከኢትዮጵያ ሆናችሁ ወይ የውጭ ዜጋ አግብታችሁ የምትወጡ ሰዎች አላችሁ፣ ወይ አረብ ሀገር የሚያጋጥማችሁ አላችሁ። ምንም ሳታውቁ እንደዚህ አይነት ላይፍ ስታይል ውስጥ ስትገቡ እንዲህ አይነት ነገሮች ሊያጋጥሟችሁ ይችላሉ። ራሳችሁን እንድትቀይሩ ግዴታ የሚገፋፋችሁ ነገር ያለ ተቀባይነት ስለማይኖራችሁ ማለት ነው። እና ያንን ደግሞ እናንተ ያንን ሰው ተቀባይ እንዲኖረው ብላችሁ መከራችሁን አትዩ፣ አትጋጋጡ። ለራሳችሁ የምትፈልጉትን ደስ በሚላችሁ ስታይል ሆናችሁ ቅረቡ። ከውጭ ዜጋ ጋር ምናምን ስትደባለቁ ውጭ ሀገር ስትኖሩ መልካችሁ፣ ቁመታችሁ፣ የምትመስሉት ነገር፣ አለባበሳችሁ፣ አካሄዳችሁ፣ እውቀታችሁ፣ ምናችሁ ሁሉ ጠረጴዛ ላይ ነው የሚቀርበው። እና ያ ጠረጴዛ ላይ ቀርቦ የማይበላው ሰው በጣም ብዙ ነው ያለው። ስለዚህ በጣም ከባድ ነው እና የምለምነው የራሳችንን ዜጎች ነው፣ ሌላውን ሳይሆን ሌላው ችግር የለም ግን የራሳችንን ዜጎች እርስ በርሳችንን መቀባበል መቻል አለብን ለማለት ነው። እና የውጭ ዜጋ ስታገቡ አትደናገጡ። ይሄ ነገር ሊያጋጥማችሁ ይችላል። ውጭም ድንገትም ፈረንጅ ሀገርም ወይ አረብ ሀገር ወይ ሌላ ሀገርም ስትሄዱ ማንነታችሁ ተቀባይነትን ሊያሰጣችሁ ይችላል። መልካችሁ ብቻ በጣም ከባድ ነው። የውጭ ሀገር ጥቁር መሆን ማለት በጣም ከለራችሁ ለየት አለ ማለት በጣም የሚያሳዝነው ነገር እኮ በሌላው ዜጋ አይደለም፣ በራሳችሁ ዜጋ ራሱ ተቀባይነት የላችሁ ነው። ትንሽ ተነጫነጭኩኝ። ሌላ ጊዜ የሚጠቅም ነገር ይዤላችሁ እመጣለሁ ስለ ዩቲዩብ ምናምን። ግን ያሳለፍነውን ታሪክ ደግሞ ይሄንን ማንተን ማለት መጽሐፍ እኮ ጽፋችሁ ብትሸጡት ብዙ ያወጣል። እና ሌሎቹን ዩቲዩበር አሁን አንዷን ዩቲዩበር ዛሬ የውጭ ዜጋ ነች ከፍቼ ሳያት ምንም ነገር በቃ ራሷን መስላ ነው ከች ያለችው። ምንም በቃ ብዙ ተከታይ ያላት ምናምን ነገር በጣም ብዙ ተከታይ ያላት ራሷን መስላ ነው ገጭ ያለችው። እና በጣም ደስ አለኝ። ግን አሉ አንዳንዶችም እነዚህ ሌሎችም ዜጎች ኬንያዎች ምናምኖች አሉ አንዳንዶቹ በቃ ራሳቸውን መስለው የሚመጡ ደስ ይላሉ። ግን ከኋላ ግን የሚያስደንቅ ነገር ደግሞ ይዘው መምጣትም አለባቸው። ግን ነጮቹ ወንዶቹም ሴቶቹም በብዛት ስታዩዋቸው የውጭ ዜጎቹ ራሳቸውን መስለው አሉ። እኛ ጋም ኢትዮጵያኖችም አሉ። ነገሮች እየተሻሻሉ እየተለወጡ ነው።
ስለዚህ እኔ አሁን እንዴት የውጭ ዜጋ ቢያጋጠመኝን ነገር ምናምን አንዳንድ ነገሮች አስተማሪ ነገሮች ስለዚህ ሀገር ስለ ኢትዮጵያ ስለ ምናምን አወራላችኋለሁ። ግን ሰብስክራይብ አድርጉ ዝም ብላችሁ በእናታችሁ 1 ሚሊዮን አስገቡኝ እስኪ። ግን እንደዚሁ ሆኜ ነው የምመጣው። ሁልጊዜም ከቻልኩ ቀይርም እችላለሁ ለራሴ ስል። ግን ለሰው ስል ምንም ማድረገው ነገር ኢፈርት አይኖርም። ሁሉም ማድረገው ለራሴ ነው፣ ተጠቃሚዋ ራሴ ስለሆንኩ ማለት ነው። ያላችሁበት ሰላም፣ ፒስ፣ ላይክ፣ ሰብስክራይብ አድርጉ። ቻናሌን አሳድጉኝ በእናታችሁ። አሁን አሳድጉኝ። እኔ አማረኝ ቡና ምናምን እያፈሉ ወሬ ነው በቃ። ቻው፣ ሰላም ሁኑ። ብዙ አውራ ደስ ይለኛል እናንተ ወሬ። ይሄ ነገር ግን እንዲህ ትንሽ ላይምሯችሁ ጤንነት አይሰጥም በእውነት። አሁን እኮ ከሰው ጋር ልክ እዚህ ጋር ቁጭ ብሎ እንደሚያወራ ሰው ነው እያወራው ያለሁት። ቻው፣ ሰላም ሁኑ ውዶቼ።